እሺ ኢሳይያስ ምዕራፍ 1 ከቁጥር 10 ላይ እንዲህ ይላል፣ እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የአምላካችሁን ሕግ አድምጡ። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትና የፍርዳን ስብ ጠግቤአለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኝም። በእኔ ፊት ልትታዩ ስትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ይህ የመጽሐፍ ክፍል ስለ መንፈሳዊ ጉልምትና ወይም ማመንዘር ነው የሚያወራው። ጨለማ ከብርሃን ጋር፣ የእግዚአብሔር ልጆች ከሰይጣን ልጆች ጋር የሚያደርጉትን ህብረት ነው በተለይ ይህ የመጽሐፍ ክፍል የሚናገረው ማለት ነው። የዚህ የመጽሐፍ ቅዱስ ማብራሪያ በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ላይ ነው ያለው። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፃ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ይላል። ይህ በቃ በአጠቃላይ አስቀምጧል የዚህ የመጽሐፍ ክፍል። ኢየሱስ አንድ ጊዜ ወደሚሄድበት መንደር ሁለት ሰው አድርጎ ልኮ ነበር። ወንድና ወንድ አድርጎ የላከው። ለምንድን ነው ወንድና ሴት አድርጎ ያላከው? እና ሌላው ደግሞ ሰሎሞንም አንደኛ ነገሥት ምዕራፍ 11 ከቁጥር 5 ላይ ሰሎሞንም የሲዶናውያንን አምላክ አስታሮትን የአሞናውያንንም ርኩሰት ሜልኮልን ተከተለ። ሰሎሞንም በእግዚአብሔር ፊት ክፉ ነገርን አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። እናንተ ለምሳሌ እኔ እንደ ሰሎሞን አልሆንኩም ልትሉ ትችላላችሁ፣ ግን ናችሁ። የዚህ የመጽሐፍ ቅዱስ ማብራሪያ የት ነው ያለው? ማቴዎስ ምዕራፍ 5 ከቁጥር 27 ላይ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ያው ፓስተርም ቢሆን እንኳን የሴት ቅብጥ ወይም ጡት ካየ በልቡ ይመኛል። ምንም እንኳን በእግዚአብሔር ቤት ቢቀመጥም ሁል ጊዜ ያመነዘረ ወይም መንፈሳዊ ማመንዘር እንደ ሰሎሞን ማለት ምንም እንኳን እኛ እንደ ህንዶች የተሰራ ጣዖት ባናመልክም ሁል ጊዜ እየበደልን እያመነዘርን ነው የምንገኘው። እግዚአብሔር በምሕረቱ ባለጠጋ ስለሆነ ነው እንጂ ሰው ሁሉ እንደ ሰሎሞን የወደቀ ነው።